ማለት ሁሉ ነገር እኔና ሩታ የምንደባደው የምንጣላው የምንበሻሸቀው ሁሉ ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ፍቅርዬን ስትሰድቧት የነበራችሁ የሩታ ባጎች እናንተ እንደዚህ ናችሁ። የፍቅርዬ ደጋፊዎች ግን በልጃችን በጣም ነው የኮራነው። እኔ መጀመሪያም ብያችኋለሁ፣ ፍቅርዬ የሰው ህይወት ውስጥ አትገባም፣ ከመጣ እሱ ወደ ቢዝነስ ነው የምትቀይረው ነው ያልኩት። ስለዚህ ሩታና ፍቅርዬ ተመካክሮ አቦጋዝ ላይና በዛች ዘልዛላ ሄርሜላ ላይ ዲራማ ነው የሰሩት። እኔ በጣም ደስ ብሎኛል። ባለፈው ሄርሜላ ምን ነበር ያለችው? ከሩታ ጋር ቂን እያለች ፍቅርዬ የሰው የሆነ ነገር እኮ ነው የቀማሽው አለች። ያንቺ ምንድን ነው የሚባለው? ፍቅርዬ እኮ ተፍታ ንቃይረችውን ሩታ ያነሳችው። አንቺስ ሩታ አብርሃምን እፍ ብላ ከአምር ላይ አንስታ ስንት ዋጋ ከፍላ በሚዲያ ተረግጣ ተሰድባ ምን ብላ ያንን ህይወት አስተካክላ የተመቻቸ ቦታ ላይ የትም ቤቷን ስታይ ሲያምር አብርሃም አምሮ ወፍሮ ስታዩ ጉምጅት ብለሽ የሰው ትዳር ያደረግሽው ቀሚዎች ሞጭላፋ የሰው ትዳር እየቀማችሁ የሰውን ትዳር የምትበርቱን ሴቶች መድኃኒዓለም አጣፍጥላችሁ። እንደ ንግስት አክብሮሽ ሊያኖርሽ የሚችል የራስሽ ሆነ ግጣም እያለ የሰውን ባል ቀምተሽ ባሪያነትን የመረጥሽ ርካሽ ሴት ነሽ ሄርሜላ። ርካሽ ሴት ናት። ርካሽ ሴት አንድ አመት ሙሉ ስታለቅስ ዲራማ ስትሰራባት ሩታን ስታስለቅስ ነበር። ፍቅርዬ ግን በ3 ቀን ያሸነፈችው። በ3 ቀን ጨዋታ ነው ያሸነፈቻችሁ። አያቦጋስ እንደዚህ የዋነ ብዬ ግን አልጠበኩም ነበር። አንተ ግን አምነህ ነበር። ይኸው እዚህ ጋር እንደዚህ ነው እንግዲህ ሚስት ያለችበት እኮ ቦታ ማስመሰሉ ከሆነ ትችልበታለች። አብርሃም ራሱ የቱንም ያህል ፍቅርዬ ላይ ብናደርግን እውነቱን ከማውጣት ወደኋላ አላለም። ፍቅርዬ እንኳን አስመስላው ስትዋሽ እንኳን አትችልበትም። ሩታ ምን ያህል ብታሰነጥላት ነው ምን ያህል ብታስተምርሽ ነው ያለው። የቱንም ያህል ቢናደድ እንኳን እና ሩታ እየለፋች ያለችው ትዳሯን ለማስረፍ ነው። ጠላትን መበቀል ያለባችሁ አቅርባችሁ ነው እንጂ አርቃችሁ አይደለም። ከዙራችሁ ላይ ካራቃችሁ መበቀል አትችሉም። ለውጣችሁንም ማሳየት አትችሉም። በቅርቡ ቤስት ፍሬንድ ብቻውን በቂ አይደለም። እንደ ሲስተር፣ እንደ እህት፣ እንደ ዘመድ አዝማድ ነው መሆን ያለባችሁ። መጠያየት፣ መቀራረብ ምናምን እንደዚህ እንዲቀርቧችሁ አድርጓቸው። ሄርሜላ ገደሩታ በአንድ ቀይር ብላ ጥላችኋ ወደ ፎንቃ ተቀይሮ ተቃፎ ነው ሄርሜላ ሩታ መልክ ሲሰሩብኝ የሆነ ነገር ሸቶኝ ነበር መጀመሪያ። የሆነ ነገር ምክንያቱም ሩታ ሰው ጋር እንደዚህ ጠጋ የምትለው የሆነ የቀመረች ነገር ሲኖር ነው። ለዛም ነው እኔ መጥፎ ነገር ያልተናገርኩት። እና ይመችሽ ፍቅርዬና ሩታ ደግሞ ተቃቅፎ ሲተለቃቀሱ አቤት መልክ ሲሰሩ ይችሉበታል። እና ልጃችን አፍርተናለች። የሩታ ደጋፊዎች ፍቅርዬን ስትሰርቧት ልጇን ስትዘቀዝቁ የነበራችሁ አይዟችሁ፣ የእናንተ ህይወት ይሄ ነው። ሌላ ህይወት የላችሁ። በነገራችሁ ላይ መነጽራችሁን ቀይሩ። ከዛ ቀንጨላታችሁን መጠቀም ትጀምራላችሁ እውነቱን መለየት ሲጀምሩ። እና የቆሸሸ መነጽር ለብሳችሁ በራሳችሁ አይን የራሳችሁን ነው መልሳችሁ እያያችሁ ስለነበረ ፍቅርዬን ስትሰርቧት የነበረው እና በልጃችን ኮርተናል። እና ቤቴን ሰብስክራይብ አድርጉ ቀመሞቼ። ካሁን በኋላ በየቀኑ በአዳዲስ ነገሮች እመጣላችኋለሁ። እናንተም ቤቴን ሰብስክራይብ፣ ላይክ እንዲ ኮፒ አድርጉልኝ፣ ኮፒ ሊንክ አድርጉልኝ። የተሰማችሁን ሐሳብ አስተያየት ኮሜንት ከሆነ ክፍት ነው። እንደሙዳችሁ ይመቻችሁ። እና አይዞሽ ሄርሜላ የሆነ ጊዜ አብርሃም ወደ ሩታ ኮብለለ ሲል አርግዣለሁ በሚል ሙድ አብርሃምን ወደ ራሷ መመለስ ፈልጋ ነበረ። ያንን ካራክተር የተጫወተችው ከዛ በኋላ የሆነ ሳለ ሰወር ብላ ምናምን ሩታ ላይ እንዲጮህ የሆነ ለሩታ ጥላቻ እንዲኖረው አንቺ ነሽ ያሳገትሽው አይነት ሙድ እንዲራመድ ፈልጋ አውቃ ስውር ብላ ነበር። ከዛ መልስ ደግሞ እርግዝናው የት ገባ? ሄርሜላ የሰው ትዳር በትነሽ አብርሃምን ለራስሽ ወስደሽ አብርሃም ጋር ታቀፈሽ ስታድሪ ምን አይነት ስሜት ነው የሚሰማሽ? ምን አይነት ነፃነት ነው የሚኖርሽ? ምን ያህል ደስታ ነው የምታጣጥሚ? የሆነ ነገር የሰው ተወሰው እኮ ነው አንቺ ጋር እንደማይዘልቅ እያወቅሽ ጊዜያዊ ላይፍ ማለት ነው። እና ደስ ብሎኛል። ሩታ ይመችሽ። መበቀል ካለ ልክ እንዳንቺ ነው። በቀለ ራሱ እኮ እንደ ሰው አካል ለብሶ ቢመጣ ሩታ ነው የሚመስለው። እና አብርሃም አይዞክ አቡጋስ
አንተ ከምትሰራው ድራማ አይብስም። የቀለል አድርገው የ3 ቀን ነገር ነው። አንተ 2 አመት 3 አመት አይደል የምትይዘው? እና እስቲ ቪዲዮአቸውን አይተን እንመለስ። ወሬ አበዛውባችሁ። እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው